ሰላም እንዴት ናችሁ? ውድ ፕሮግራማችን ተከታታዮች ያየው ኢንተርቴይንመንትና ኦቢኤስ ቲቪ ጋር በመተባበር ዞትር በዚህን ሰዓት ወደ እናንተ የሚደርሰው የሮሻው ፕሮግራማችን ጀምረዋል። ፕሮግራሙን በማስተዋወቅ አብራችሁ የሚቆየው እኔ ፈትያ ሐሰን ነኝ። የዛሬ ፕሮግራማችን የገዳ ስርዓትና የኦሮሞን ባህል ያካትታል ነው። ገዳ ማለት የኦሮሞ ባህላዊና ዲሞክራሲያዊ ስርዓት ነው። ኦሮሞ በረጅም ታሪክ ውስጥ ያቆየው የራሱ የሆነው ወግና ማተዳደሪያ ያለው ታላቅ ህዝብ ነው። ያለ ምክንያት አይደለም ይሄን ሁሉ ያነሳሁት። የዛሬ እንግዳችን ስለ ኦሮሞ ባህል በጥቂቱ የሚለን አለ። እንግዳችን ደራሲና የታሪክ አጥኚ አቶ ሲሳይ ቡልቡላ ነው። እስኪ ፕሮግራሙን ተከታትለን እንመለስ። ሰላም እንዴት ሰነበታችሁ ተመልካቾቻችን? ፕሮግራማችንን ጀምረናል። ዛሬም እንደተለመደው እንግዳ ይዤላችሁ ቀርቤያለሁ። የዛሬው እንግዳዬ አቶ ሲሳይ ቡልቡላ ይባላል። ጸሐፊ ነው እና ብዙ ታሪኮችን ስለ ቋንቋና ስለ ባህል ብዙ ታሪኮችን በመናገር ነው የምናውቀው። ቀሪውን ከፕሮግራሙ ይታደሙ። ሲሳይ እንኳን ደህና መጣክ። እንኳን ደህና ተጠበቃችሁ። እስኪ ሲሳይ ቡልቡላ ማን ነው? እኔ ከገለጽኩት ባሻገር ሲሳይ ቡልቡላ ማን ነው? እስኪ ራስህን ገለጽልኝ። ያው ሲሳይ ነው። እኔ እንደ አንድ ግለሰብ የታሪክና ባህል ተመራማሪም ባይባል ለባህሌ ለታሪክ ክብርና ፍቅር ስላለኝ የተሻለ እውቀትና ልምድ ሰብስባለሁ ከአባቶቻችን ከማህበረሰቡ ማለት ነው። ከምን የመጣ ነው? ከፍቅሩ ከፍቅር ሲባል ሪል አሳማኝ ስለሆነ ሳይንስ ስለሆነ እምነት ሳይሆን ዝም ብሎ በደፋና እንዲህ ስለተባለ የኔ ነው ስለተባለ ብቻ ስለተወደደ ሳይሆን ሳይንስ ሀቅ ስለሆነ ለምሳሌ የኔ ብቻ ሳይሆን የጃፓንንም የህንድንም የሚወዳቸው ባህል አለ። እንደውም አንዳንዴ ከኛም የተሻለ ለምሳሌ ቡዲዝም ውስጥ ያለውን አነባለሁ። በጣም ይመቹኛል፣ ይመስጡኛል። እውነት ስላላቸው ነው እንጂ እኔ ኦሮሞ ስለሆንኩ ብቻ አይደለም የኦሮሞን ባህል የወደድኩት። ለማጥናትም ብዙ ጊዜ እሱን ለማጥናት ያሳለፍኩት ዘመናት ያሉበትን ቦታ ፍለጋ ያሳለፍኩት መስዋዕትነት ሁሉ የኔ ስለሆነ ወይንም አድሎዊ ሳይሆን ሳይንሳዊ ሆኖ ሪያሊቲ ሆኖ ስላገኙት ይመስጠኛል። ለዛ ነው ስነ ጽሁፉ ላይ አለህበትና እስኪ ምን አይነት መጽሐፎችን ነው ጽፈ ያበረከትከው? አንደኛውን አይቼዋለሁኝ ለየት ያለና ትንሽ ወጣ ያለ ነው። ምናልባት ወይ እኔ ከዚህ ቀደም አይቼ የማላውቀው አይነት ሊሆን ይችላል። ስክሪፕት ነው አንደኛው መጽሐፍና ከዛ ባሻገር አብዝተህ ስለ ገዳና ስለ ባህል ነክ ነገሮች ታወራለህ፣ ማህበራዊ ሚዲያ ላይ ታወራለህና ከዛ በዘለለ ሌላ የጻፍከው መጽሐፍ አለ? ስለዛ መጽሐፍ አንሳልኝ፣ ስለ ስክሪፕቱ። አዎ ከዛ በፊት ብዛት የጻፍኩት ታሪኮችና ተረኮች ናቸው። አጫጭር ልበወለዶች በመጽሔትና በተለያየ መጽሔቶች ላይ ነበር ሳሳትም የነበርኩት። አንድ የግጥም መድበልና አንድ ረጅም ልበወለድ ነው ከዚህ በፊት ያሳተምኳቸው። በመጽሔት ደረጃ ብዙዎቹ ሰርቼዋለሁ። አሁን የጻፍኩት የስክሪፕቱ የቲያትር ስክሪፕት ነው። ያ ቲያትሪካል ስክሪፕቱ ከተለይ ልዩ የማያደርገው ባዘበት ቲያትርም አልተለመደም በእኛ ሀገር፣ ብዙም አልተለመደም። በተለይ በኦሮሞ በእኛ ሀገር ሳይሆን በኦሮሞ ብዙም እድል አልነበረም። ብዙ ስክሪፕት የሚባለው ሲጀመር ተጽፎም በመጽሐፍ መልክም ተጽፎ የተዘጋጀ የለም። የመጀመሪያ ነው ባልልም ግን እንደ አጻጻፉ የተለየ ነው ለሚለው የኦሮሞን ብቻ ሳይሆን የአፍሪካን ባህል ተከትሎ ወጣ ያለ ነው።
አንታጎኒስት እንደ ፕሮታጎኒስት የሚባለው በውስጡ የለውም። ግጭቶች አሉ። ግጭቶቹ ሁሉ በኒውትራል በእርቅና በሰላማዊ ነገር ነው የሚፈቱት። እዛ ውስጥ ብዙ ግጭቶች አሉ። ብዙ አባ ሂኮ የሚባለው መጽሐፉ ላይ አባ ሂኮ ማለት የመፍትሄ አባት እንደማለት ነው። እዛ ደንቆሮ ጆሮ የማይሰማ ይመጣል፣ አይነ ስውራን ይመጣል፣ ይድናሉ። ሌላ በሽታ ያለባቸው ይመጣሉ፣ በባህላዊ መንገድ ይድናሉ። በሳይኮም በእንትንም ማለት ነው። እና የተጣሉትም በእርቅና በተለየ ዘዴ ነው የሚያልቀው። ካራክተሩ ነው ማለት ነው ይሄ የምትነግሪኝ? የመጽሐፉን ገጸ ባህሪን ነው የምነግርሽ። እና ሁሉ ነገር የበሽተኞቹም የሚድኑት በነፃ ነው ማለት ትችላለሽ። ይሄ አሁን የባህል መድኃኒት ሲባል ገንዘብ አይፈልጉም። ገንዘብ ሲባል ብዙ ገንዘብ አይፈልግም። በገዳ ሲስተም የተደነገገላቸው ነው። በአሁኑ እንደውም 10 ብር ቢበዛ ነው 10 ብር የሚባለው እንደ ባህል። ያን ነገር ቅጠል ነው ወይ የሆነ ነገር ነው፣ ግዴታ ነው እነሱ መስጣታቸው። የሻ ሰውንም የተሰበረ ወላዳ ባህላዊ አዋላጆች ምናምኖቹ ሁሉ ደሃም ሆነ ሀብታምም ሆነ ሁሉም እኩል ነው የሚገለገሉበት። ነፃ ማለት ትችያለሽ። እነኛ ሰዎችም ያገኙትም ከተፈጥሮ ነው፣ መድኃኒቱም ያገኙትም ከተፈጥሮ ነው። እነሱም የሰጣቸው ያንን ችሎታ የሰጣቸው ፈጣሪ ነው። ስለዚህ ህዝብን ማገልገል ግዴታቸው ነው። ሽምግልናም እንደዛ ነው። ሰውን ሲያስታርቁ አበል አይጠይቁም፣ ድካምን አይጠይቁም። እንደውም እነሱ ነው ለምኖ ሁለቱን ወገኖች አስቀምጠው የሚያስታርቁት። በዛ መሀል የሚወጣ ወጪ ንትርክ የለም እና አሸናፊና ተሸናፊ የሚባል ነገር የለም። አንዱ ገዳይ ሆኖ አንዱ አሸናፊ ሆኖ አንዱ የሚሸነፍበት የለም። ይሄንን ነው ማለት ነው መጽሐፉ። ምን ብለሃል? አባ ሂኮ በሚለው መጽሐፍ ዙሪያ የኦሮሞን ባህል በተቻለኝ ምንም ሳላስቀር ነው ጨፍልቄ የጻፍኩት ብለሃልና በጣም ትንሽ ፔጅ ናት። በዚህ በትንሽ ፔጅ ውስጥ እንዴት ነው የኦሮሞን ባህል ማካተት የቻልከው? እንግዲህ እዛ ውስጥ ያልተካተተ ብዬ እኔ የማስበው የጦርነቱ ብቻ ነው። በፈረስ የሚደረገው ጦርነቱ ብቻ ነው ያልታየው እንጂ ምንም ያልተጠቀሰ ነገር የለም ባጭሩ ማለት ነው። በኦሮሞ ፎክሎሪ ውስጥ እንትን ስትዩ 2 ቃላቶች 2 ስንኞች ብቻ ከ2 መጽሐፍ በላይ የሚገልጹት እንትን አሉ ተረቶችና ህጎች። ለምሳሌ አሁን ለጦርነት ሲሄዱ ህግ የመጨረሻ ህግ አውጪ ሴቶች ናቸው። ወደ ጦርነትም የሚሸኛቸው ከጦርነት ሲመለሱ ምንድነው ምርጋ ቫሉን የሚሰጡት። ለምሳሌ ሳጎን ላባ ጭንቅላታቸው ጀግና ገዳይ ጀግና አሸናፊዎቹ ያደርጋሉ። ያንን የምትሰጠው ሴት ነች። ይሄ እንትን እጃቸው ላይ ወይ ጆሮአቸው እንደ ጀግንነታቸው ያንን ቫሉ የምትሰጠው ሴት ነች። ህግም የመጨረሻ ወደ ጦርነት ሲሸኙም የመጨረሻ ህግን የምትሰጠው ሴት ነች። ህጉ 2 ቃላቶች ብቻ ነው። ስለዚህ በጣም በትንሽ ቃላት ነው ማለት ነው። ለምሳሌ ምን ይባላል? ሾኮክሰን ደርበቲኒ ሶበን አደቲን የሆነ ነገር ሾኮክስ ስላለ ብቻ ጦርነት ትወርውር፣ በውሸት አትፎክር እንደማለት ነው። እቺ አሁን ትንሽ ቃል ትመስላለች። ለዚች ሁሉ የሆነ መፍትሄ እንትን ማስረጃ ሊኖር ይገባል። ገዳይም ከሆነ አሸናፊም ከሆነ ያሸነፈበት ምልክት ያመጣል። ሲፎክሩም ገረርሳ እንትን ሲልም በውሸት እንትን እንደማይል ሽለላና ፉከራም የእውነት መሆን ያንን ሽለላና ፉከራ አይታ ባሉን የምትሰጠው ሴት ነች። ከጦርነት ሲመለሱ ከተሻለ በ2 ቃል ብቻ ብዙ ነገሮችን እንትን ይላል እና እዛ መጽሐፉ ውስጥ ምንድነው ያለው? እንደዚህ ባጫጭሮች ቃላቶች የተጻፉ ናቸው። ተራ ዲያሎግ አይደለም። አንድ ትርፍ ቃል በውስጡ የለውም። እንደውም ያነበቡ ሰዎችና እንትን ያላቸው ሰዎች ከአንዱ ካራክተሩ ብቻ ራሱ ሌላ አንድ ሙሉ ራሱን የቻለ ፊልም ማውጣት ይችላል ብሎ የሚያስቡ ዳይሬክተሮች፣ ጎበዝ ዳይሬክተር የሆነ ልጅ አጋጥመን የሆነ እብድ አለ እብድ ነው ብሎ አስሮት የመጡት እዛ ካራክተር ውስጥ ማለት ነው። ሰዎቹ ሰውየውን አይረዱትም። ፈላስፋ ነው እሱ ነጥቆ የሄደ ነው። እነሱ እብድ ነው ብሎ አፉን አስሮ እጁን አስሮ ነው ያመጡት።
ከማህበረሰቡ እዛ ጋር ሲሄዱ አባይኮ እጁን ፈቶ ሰንሰለቱን ፈቶለት አፉን ፈቶ ሲያናግረው ሰውዬ በጣም ነቅቆ ሄደ ነው። አይ እሱ አይደለም ያበዳችሁት እናንተ ነው ሲባል አንተም እብድ ነው አሉት ሰዎች ህብረተሰቡ። አይ እንደናንተ ብዙ ህዝቡ ነው የሚያውቀው እሱ እንዳበደ ብዙ ህዝቡም አለው እንደዛ ነው ማም ገብቶሻል። እንደዛ ወጣ ያሉ ናቸው እንትኑ ካራክተሩ ማለት ነው። ስለዚህ በጣም በተመጠነ ቃላት ነው ማለት ነው የጻፈው። የባከነ ቃል የለም ማለት ነው መጽሐፉ። ግጥምና ገረርሳ ነው እዛ ውስጥ ብዛት ያለው በፉቀራና በሽለላ እንትን ነው። ስክሪፕቱን ወደ ፊልም አንተ ነህ የቀየርከው ወይስ ለባለሙያ ነው የሰጠኸው? አልተቀየረ፣ ወደ ፊልም አልተቀየረ። እኔ የቲያትር ስክሪፕት ብቻ ብዬ ነው ጻፍኩት። በትንሽ ፕሮግራም ላይ እንደ ምርቃት ነገር ለአንድ ጊዜ ተደረገ። በሁለተኛ ልመለስበትም አልቻልኩትም። አንድ ሁለት ጊዜ ሞከርኩት። እንግዲህ ካለው ሁኔታም ጋር ከእንትንም ጋር በቲያትር ራሱ አልታየም ማለት ትችላለሽ። ምርቃቱ ለምርቃቱ ብቻ የተደረገ እንትን ነው እንጂ አልታየም። እሺ ከዛ ባሻገር ያሉት መጽሐፎች አሉ። ፊክሽን ልቦለድ መጽሐፍና የግጥም መድብሎች ብለኛል። እነሱን ርዕሳቸውን ብቻ ጠቅሰህ ማለፍ ከቻልክ ርዕሳቸውን አንሳል። መጽሔቶችም ያኛው የግጥሙ ጮባ አርቲ ነው የሚባለው። የአርት ጠብታ ከባህሩ ብዙ ነው። እኔ አንድ ጠብታ ነች እንደማለት ነው። የጮባ አርቲ የአርት ጠብታ እንደማለት ነው። የግጥም መድበል ነው። እሱም አሁን እንዳልኩሽ በጣም አጫጭርዬ ግጥሞች ናቸው። ቢበዛ ከ10 እንትን የማያልፍ ግን በጣም ፓወርፉል የሆኑ። ስለዚህ ብዙ ጊዜ መጽሐፎች ገጻቸው በጣም አሰልቺ ያልሆነና ትንሽ ገጽ ነው ማለት ነው። እና እሱ ብቻም አይደለም ወጣ ያሉ ናቸው። ለምሳሌ አንበሳ ጎበሳ አይደለም፣ እባብ ክፉ አይደለም ነው የሚለው። ይሄ አሁን በማህበረሰቡ እንትን ስትል እንዴት እንደዛ ይባላል? ግን እዛ ውስጥ የምታዩ አሁን አንበሳ ጎበዝ ብርቱ አይደለም ብትዩ ማን ያምናል? ግን እዛ ውስጥ አንበሳ ብርቱ አይደለም ነው የሚለው። ለምን? ኑሮ ነው እሱ ነው ያበረታው። ስጋ ስለሚበላ ገሎ መብላት ስላለበት የግድ ጠንካራ መሆን አለበት እንጂ ከሱ በላይ ፈረስም ጉልበት አለው፣ አህያም ጉልበት አላት። ግን አህያ ሳር ስለምትበላ ነው፣ ኑሮ ስላላስገደዳት ነው ጎበዝ ያለችው። እንደዛ ምናምን ነው ግጥሞቹ። እንግዲህ በኦሮምኛ ስለሆነ ነው ወደ አማርኛ ሲመጣ ይከበደ ማለት እንደዛ ግጥም አድርጌ እንትን መግለጽ አልችልም። ችግር የለውም። የልብ ወለዱ ርዕስ ምንድን ነበር? እሱ ሀርሜ ሀርመመሌ ነው የሚባለው። ጡት አልባ እናት እንደማለት ነው። ጡት አልባ እናት። ልጅቷ በእናት አይደለችም፣ በአባቷ ነው ያደገችው። መጨረሻ ላይ እናቷን ልታገኝ ስትል በሕይወት የለችም። ግን እንደ እናትም እንደ አባትም ሆኖ ያሳደጋት አባቷን ነው። ጡት አልባ እናቴ ነው እሱ። አባቴም ነው ጡት የለውም እንጂ እናቴም እሱ ነው እንደማለት ነው። አባቷን ነው በጣም የምትወደው። በሷ ዙሪያ እና በእናቱ ትራጀዲ ነው። በዛ መሀል ነው የሚያጠነጥነው። እሱ ውስጥም ብዙ ግጥሞች አሉ። እስኪ ብዛት ስለ ባህል ታወራለህ፣ ስለ ገዳ ስርዓት ታወራለህ እና ባህልን ደግሞ ከህፃናት ነው የምንጀምረው ማሳወቅ አይደለም። ድሮ ትልቅ ሰዎች ያደጉት ወይ አባቶቻችን ያደጉት በእሳት ዙሪያ ተረት ተረት እየሰሙ የድሮ ታሪኮችን እየሰሙ ነው። አሁን ላይ ያ ነገር የለም። አንተ ምን ትታዘባለህ? አሁን ህፃናት ላይ ስታይ ምን መሰራት አለበት ትላለህ? እኔ እንግዲህ ይሄ ዘመን መቋቋም አንችልም። ለምን? አባቶቻችን ጥንት ኢንዲጂነስ ካልቸር የሚባለው ራሳቸውን ባህልና ከተፈጥሮ ጋር ስምሙ ሆነው እንዴት እንደሚኖሩ ህብረተሰቡ ያውቃል። ከሁሉ ከፈጣሪም ከመሬትም ጋር ተስማምተው ነው የሚኖሩት። ያን ነገር በቋንቋ ውስጥ በሁሉ ነገር ተካቶ ከደምና ከአጥንትሽ ጋር የተዋሃደ ነው። ህብረተሰቡ አይለያይም በምንም ማለት ነው። እንትን ማለት አይቻልም። ያ ነገር የሌላ የባዕድ የፈረንጅ ካልቸር ሲመጣ ደግሞ አሁን ግሎባላይዜሽን የሚባለው አሁን የተጀመረ አይደለም፣ ጥንት የተጀመረ ነው። ያ ነገር ኢንዲቪዥዋሊዝም፣ ይሄኛው ሶሻሊዝም ነው፣ ህብረተሰባዊ ነው።
ይሄ ግላዊነት ሲመጣ እንዲሸራሸር ያደረገ ነው ያመጣው። ብቶሻል እሱ መቼ ነው ተጀመረ? ሬዲዮ መሰራት ከተጀመረ በኋላ ራሱ እስካሁን ፌስቡክ እና ቲክቶክ ላይ እስከምንደርስ መገነጣጠል ነው። ገብቶሻል? አሁን ሬዲዮ ሲጀመር ታዳምጫለሽ እንጂ አያዳምጥሽም። ገብቶሻል? የተነገረሽን ብቻ ነው የምትሰሚው እንጂ ምንም እንትን የለም። ያኔ ችግርም ሆነ ወሬም ሆነ ከተፈጠረ የሆነ ነገር ከተፈጠረ ማህበረሰቡ ውስጥ ይወያዩበታል። የሆነውን ይቀበላል፣ ያልሆነውን ይከራከርበታል። እንደዛው ሚዲያ ቴሌቪዥንና ሌላ ነገር ሲደምርበት ሃይማኖትም የተለያየ ሲመጣ ህዝቡን የመከፋፈል ወዴት ወደ ኢንዲቪዥዋሊዝም ወደ ግላዊነት ከማህበረሰቡ ወደ ግላዊነት አለመሆን ወደ ግላዊነት ነው እየዞረች ያለችው። ስለዚህ መረጃ ማግኛ መንገዶች እየሰፉ በሄዱ ቁጥር ሰዎች ማህበረሰቡ ይሸራሸራል። ለምን ድሮ አባትና እናቱን የሚሰማ ከዛም አልፎ ከጎሳ ጋር ጎሳ ማለት ከቤተሰብ ሰፋ ያለ ነው። እስከ 9 አባት ማለት ነው ጎሳ ማለት። እስከ 9 አባት የደም ትስስር ያላቸው እንደ አንድ እንትን ነው ውሳኔያቸውም። ወንጀልም ሲፈጠር እንደ አንድ ነው ሪስክ የሚወስዱት። አንድ ሰው ከነሱ ውስጥ ወንጀል ከተፈጠረ እንደ ግለሰብ አይታይም። ያ ሁሉ ጎሳ ወንጀሉን እንደፈጸመ ነው። ወንጀሉን አንድ ላይ ነው የሚወጣው። ከተበደለም በደሉን እንደ አንድ እንትን ነው ራሳቸው እንደተበደሉ ነው እንትን የሚሉት። ግለኝነት የለም። ለምን የግል ተራራ የለም፣ የግል ወንዝ የለም፣ የግል ግጦሽ የለም። ስለዚህ እዛ ውስጥ ያለው የህብረተሰቡ ያ ሁሉ ነገር ጎበዝም ጀግናም ደካማም ሁሉ እንደ ራሱ አድርጎ ነው የሚቀበለው። ስለዚህ ግለኝነት የሚባለው የግል ውሳኔ የግል ንብረት የሚባል ነገር የለም። የግል ነገር የሚባለው በቃ ቤትሽ ስትገቢ ቤት ውስጥ ያለው ብቻ በጓዳ ውስጥ ያለው ብቻ ነው። ከዛ ውጪ ልጅም የጎሳ ነው፣ ሴትም የጎሳ ነች፣ ሁሉ ነገር ማለት ነው። ሲያገባም ከጎሳ ጋር ተመካክረው የእሷን ጎሳ ማን እንደሆነች ሁሉን ነገር በጎሳነት ነው የሚወስዱ። ከጎሳ ያለፈ ሰፋ ሲባል ብዙ ጎሳዎች አንድ ላይ ተሰብስበው ገዳዩን ይፈጥራሉ፣ እንደ ሀገሪት ማለት ነው። እንደዛ ነው የሚኖረው። ሁሉን ነገር ሃይማኖትም ይሁን የሆነ አዲስ ነገር ይሁን የሆነ እንደ ጎሳና ከጎሳ ያለፈ እንደ ገዳ ነው የሚወስዱት። አሁን ቴክኖሎጂ በመጣ እና ትምህርትና ይሄ ዌስተርን አይዲዮሎጂ ሲመጣ ምንድን ነው ልጅ ቤተሰቦች አባትና እናቱን ሳይጠይቅ የፈለገውን ነገር መወሰን የፈለገውን ነገር መሆን ይችላል። ያንን አመጣ ምንድን ነው? ቴክኖሎጂ ነው። አሁን ይሄንን መቋቋም አንችልም። ገብቶሻል? ወሮታል። ማንም ትንሽ ልጅ ሆኖ የራሱ ውሳኔ ፈልጎ የትም ብሎ የትም ብሎ ይገባል። ድሮ የፈለገ ሰው ይሁን ጎሳ ያላወቀ ገዳ ያላወቀ ማድረግ አይችልም። ከህብረተሰቡ ጋር ነው የሚኖረው፣ እንደ ንብ ማለት ነው። ንብ አሁን ከጎሳቸው ውስጥ ተለይታ አንድ ንብ ብቻውን መኖር አትችልም። ገብቶሻል? አሁን ግን ብቻሽን መኖር ትችላለሽ። እንደዛ ነው። ያ ነው ድሮ የነበረው። አሁን ያ ነገር የለም ማለት ነው። ሰው በኦሮሞ ባህል ከልጅ አንስቶ አዋቂም ጎልማሳውም እንደየደረጃው በኦሮሞ ባህል ስናይ የራሱ ግዴታ ማድረግ ያለባቸው ግዴታዎች አሉት አይደለ? በገዳ ስርዓት እሱን ከየት ነው አሁን መማር የሚችለው? እሱንም መማር አይችልም። የመማር እድሉ እንዴት ነው? አናሳ ነው። በዛው የኦሮሞ ነገር ብቻ ሳይሆን አፍሪካ ሁሉ ማለት ትችላለሽ። ነባር ህዝቦች ማለት ነው አይጠፉም። ሰው ነው ቫሉን መረዳት ያቃተው እንጂ ሁሉ ነገር በተፈጥሮና በተፈጥሮ ህግና ተፈጥሮ ላይ ዲፔንድ የሆነ ነው የተመሰረተ ነው። ሊጠፉም አይችልም። ከሚገርምሽ ነገር ግን አዋጭና በዜሮ ኢነርጂ ያለምንም ዋጋ ሳያስከፍሉ በነፃ የምትጠቀሙ እሱን ነው። ፍርድ ቤቱን ብትይ ህጉን ብትይ የባህል መድኃኒቱን ብትይ ሁሉ ነገር በነፃ ነው፣ በተፈጥሮ ውስጥ ማለት ነው። ተፈጥሮ ፀሐይን በነፃ እንደሰጠችን፣ ውሃን በነፃ እንደሰጠችን፣ መሬት በነፃ እንደምትሸከመን ያ ባህላዊ ሁሉ ነገር እንደ ተፈጥሮ በነፃ የተሰጠች ነው።
ያ ህብረተሰብ እንደ ግዴታ ያንቺ ላይ የደረሰብሽን የሆነ ነገር እንደ ግዴታ መሸከሙ ግዱ ነው። አንድ ሰው ከታመመ የባህል መድኃኒቱ መስጠቱ ግዴታ ነው። አንድ ሰው ከሞተ በህብረተሰቡ የመቅበሩ ግዴታው ነው። ያ የሟቹ ግዴታ ያው የቤተሰቡ ችግር ሳይሆን ማለት ነው። አሁን ግን ወደ አሁኑ ስትመጪ ገንዘብ ከሌለሽ ምንም ነገር የለሽም። መቃብር ራሱ ላታገኝ ትችያለሽ እኮ ወደፊት። አሁን መደረግ አለበት ያንን የዛኛው ዋጋ ደግነቱን ጥሩነቱን ህዝቡ ከተረዳ ትውልዱ ከተረዳ ይሄንን ትቶ ወደዛ መመለሱ አይቀርም። ፊት ላይ የነበረው የገዳ ስርዓት አካሄድና አሁን ጊዜ ያመጣሽው የፖለቲካ ሁኔታስ መጣጣም ይችላሉ ብለህ ታስባለህ? አይጣጣሙም በፍጹም። አሁን አንድ ላይ እናስገዳለን ምናምን ብሎ ይሄ ፎርጅድ ገዳ አይደለም ባይዘው አሁን ያለው ብዙዎቹ ፎርጅድ ነው። በምንም ታምር ፎርጅድ ነው። ከባህላዊ ጋር አሁን ባህል ኦሪጂናሉን ይዘው የተቀመጡት አሉ። አሁንም በገጠራማ ማለት ነው። ገጠር ህብረተሰብ ብዛት በሱ ነው የሚተዳደረው። አሁን ግን ለሚዲያ ፍጆታ ብሎ ለሌላ ተብሎ የሚወሰደው እሱ ፎርጅድ ነው። እንደውም የገዳውን ጥላት ነው ባሰውን ገዳውን የሚሸረሽረው በጣም አስነዋሪ ነገሮች ነው የሚሰሚው። ፖለቲካና ገዳ አንድ ላይ መሄድ በተአምር መሄድ ጨለማና ብርሃን አንድ ላይ መሄድ አይችልም። ግን እኮ መንግስት በገዳ ስርዓት እርቅ እንዲከናወን የባህላዊ ፍርድ ቤት አቋቁሟል። እሱ አሁን ገዳውን ስርዓት ማገዝ አይችልም ብለህ ታምናለህ? እርቅ ማንም እኮ ያስታርቃል። እርቅ ማንም ያስታርቃል። ገብቶሻል? ገዳ ለምሳሌ አንድ ሰው የሆነ ሰው ተጣላና እጁን ሰበረው አይኑን አጠፋ፣ ማንም ያስታርቃል። ግን የአይኑ ዋጋ የአይኑ የተደነገገው ምንድነው ሲባል ነው ገዳ ውስጥ ገባው ለአይን የተደነገገ ይሄ ነው ብሎ ውሳኔ እንትኑን የሚሰጠው ገብቶሻል። ግን ፖለቲካና ይሄ እንትኑ አብሮ መሄድ አይችልም የሚልሽ በፖለቲካ ምስክርና ማስረጃ ስታቀርብ ብቻ ነው ተንጀብል የሆነ ነገር። በዛኛው ነገር ተንጀብል ነገር ላያስፈልግ ምንም ላያስፈልግ ይችላል። እንደውም ለራሱ ነው ሄዶ ይሄንን አጠፍቻለሁ፣ ይሄ ነገር ጠፍቶብኛል፣ ይሄን ነገር አበለሽቻለሁ፣ አጣሰርቻለሁ፣ ፈውሱኝ፣ እውነቱን አወጣለሁ፣ ከፈጣሪና ከተፈጥሮ ጋር አስታርቁኝ ብሎ የሚሄደው እሱ እንደዛም ካላለ ይሄን ወንጀል ሰርታል ያንተ ጎሳ ጥራ፣ የእናትም የአባትም ጎሳ ተጠርቶ እነሱ ነው ማላ እንትን የሚሉት። እሱ ሰውየውን አይደለም ወንጀለኛውን አይደለም። ገብቶሻል? ወንጀለኛ አይጠየቅም። የአባቱ ጎሳ ሰባት ሰው ከእናቱም ሰባት እንትን አረግ እንደማለት ነው። እነሱ ነው የኛ ሰውዬ የኛ ልጅ እንደዚህ አያረግም ብሎ መሐላውን ቀብር ገብቶ አጥንት ይዞ ምን ብሎ በጣም በሚዘገን ነው እንትን ብሎ መሐላውን የሚፈጽሙት። የኛ ሰው ይሄን አይሰሩም ብሎ እሺ እንደዛ ካልክ አሁን በእንትን ስታመጪና አሁን እንደዛ ካልክ አንድ የኦሮሞ ወጣት የሰው ነፍስ ቢያጠፋ የገዳው ስርዓት በጉማ ወይም በካሳ ነው ነገሩን መፍታት የሚችለው። ግን በመንግስት ደግሞ ሲካሄድ በእስር ነው። እነሱን ሁለቱ እንዴት ነው ማስታረቅ የምትችሉት ታዲያ? አይሆንም እኛ ይሄ ስርዓት አለን በጉማ ነው የምንፈታው ነው የምትሉት ወይስ ለእስር ነው የምትሰጡት? ጉማው ቀርቶ ማለት ነው። ብታሰርም እሱ ችግር የለም። አሁን እንደ መሸሸጊያ ነው። አሁን በኖርማል ህጉ ስትሄጅ ማለት ነው ሰው የገደለ ሰው ወንጀለኛ መታሰር አለበት አይደል? ታስሮ እስሩን ጨርሶ መውጣት አለበት። ከዛ በኋላ ሰው ነፃ ነው። እዚህ ጋር ተበዳዩ ምን ተጠቀመ? የማቹ ቤተሰብ ምን ተጠቀመ? ምንም። ግን በጉማ እንጨርሳለን እነሱ ታረቁ የማቹና የገዳው ቤተሰብ ታረቀ ብሎ ህግ ይተዋል? አይተውም አይደል? ስለዚህ ይሄን ሁሉ እንዴት ታደርገዋለሽ? ስለዚህ በሁለቱም እንትን ብላችሁ በአንጻራዊ ነው ማለት ነው ነገሩ ልትፈታ። አሁንም ገዳ እንደዛ ባላንስ አድርጎ መሄድ ይችላል። ገብቶሻል? ሰውዬ እስር ቤት ሆኖ የዛ ቤተሰብ የዛ የገዳው ጎሳ ከሟቹ ጎሳ ጋር ወይ ቤተሰቡ ጋር ይታረቃሉ። እርቅ ይፈጸማል። እርቅ ተፈጽሞ እሱ ሲወጣ ሰውዬው የተወሰነ አመት ታስሮ ከወጣ በኋላ ከሱ ጋር የሚደረጋለ 3 ሴሬሞኒዎች አሉ። አንድ ጉማ ማለት ነው። ጉማ ጎሳና ጎሳ የሚታረቅበት ብቻ ነው እንጂ ስለ ወንጀለኛ ምንም አያገባም። ጉማ ከበሉ ማለት ነው
ለመታረቅ ተስማሙ እንደማለት ነው እንጂ ያ ሰውዬ ከዛ እነሱ ሰዎች ፊት ለፊት ይሄዳሉ፣ ከነሱ ጋር ገባ ይውላል፣ እነሱ የገቡበት ቤት ይገባል፣ አብረው ይበላሉ ማለት አይደለም። ያኛው እጅ መታጠብ ይባላል ወይም አርከባ አፈና አርከቀና እጁ ቆሻሻ ነው፣ እንደ ቆሻሻ ነው እንደማለት ነው ከሰው ጋር ገዳዩ። እሱ ሌላ ሴሬሞኒ ራሱን የቻለ ከእንደም ከጉማ የበለጠ ፕሮሰስ ያለው እሱ ነው። ያ ሰውዬ አጣተኛ ነው፣ ከሰው ጋር አይበላም። እሱ ያረደ ማንም አይበላም። እሱ የቆረሰ እንትን አይልም እንዳ አይባረክም። የቆሻሻ እጅ ነው የሚባለው። ያንን እጅ ለመጣው ባሻገር እንኳን ጎሳዎቻቸው መታረቅ አለ። ጉማ ማለት ጎሳና ጎሳ የሚታረቁበት ነው። አንድ ገበያ አብሮ መዋል ይችላሉ፣ አንድ ወንዝ መጠጣት ይችላሉ፣ አንድ መንገድ አብሮ መሄድ ይችላሉ። ጎሳና ጎሳ ታረቀ ጉማ ከበሉ ማለት ነው። የገዳዩ ሀርከባፈና ቆሻሻ እጁን የመታጠብ ከህዝቡ ከማህበረሰቡ ጋር እንዲቀላቀል እሱ ራሱ ገዳዩ እንዳይገለል የሚደረግበት ነው። እሱ ሌላ ስርዓት ነው። ሌላው የማይነገር አለ። በተለይ ለሚዲያ ለባለሙያዎች አይ ማለት እኔ ነኝ የደበቅኩት ሳይሆን እድሜም ገዳይም ስለማይፈቅድ ለተወሰነ ግሩፕ ብቻ የተተወ ምስጢር አለ። ስርዓቱ ነው። እነዚህ በሶስቱ ነገሮች ነው እንትን የሚባለው። አሁን እንግዲህ በህግ ስትሄጂ ሰውዬ ወንጀሉን ሰራ፣ ተያዘ፣ ወንጀሉን አመነ ያላመነ ተፈረደበት፣ ተለቀቀ። እዚህ ጋር የጉማቹ ወንድም የዋማቹ አባትና እናት ምን ተጠቀሙ? እንዴት አብረው ይኖራሉ? ያ ሰውዬ ደግሞ ህጉ ለቅቃለሁ ተውታለ፣ አብረው እንዴት መኖር ይችላሉ? እሱን የመፍታት ስራ ነው ማለት ነው ስርዓቱ የሚሰራው። ግን እዚህ ጋር በገዳ ማለት ነው ስንት ቃለ መሐላ ተደርጎ ለነሱ ካሳ ተደርጎ በብዙ ፕሮሰስ ውስጥ ካለፈ በኋላ እነኛ ሰዎች እንደ ዘመድ እንደውም ከዘመድም የበለጠ በጣም የሚከባበሩ ሰዎች ነው የሚሆኑት። ተመልሶ እንኳን መገዳደል የለም፣ ከጎሳም ከማንም በላይ በጣም ይቀራረባሉ። ለምን? በዛ መሃል ወንጀለኛ ወንጀሉን ከሱ ውስጥ ወንጀሉን ያጸዱታል። ሰውን ስለገደሉ ፈጣሪ የፈጠረ ሰው ስለገደሉ ፈጣሪን ያስታርቃሉ። መሬቱ ራሱ ወንጀል ስለተሰራበት እቺ መሬት ራሱ እንደ ወንጀለኛ ነች የምትቆጥረው። ደም ስለለመደች ሌላ ደምም ሌላ ጣምጥት ይመጣብናል። አገሪቷ ራሱ መፈወስ አለበት ተብሎ ለሀገሪቷ ለአብራሩ ራሱ የሚፈወስ ነገር አለ። ለእያንዳንዱ ሶስት ነገር ነው። አሁን አንድ ተበዳዩ መጀመሪያ ከሁሉ በፊት ተበዳዩ ነው ይቅርታ የሚባለው የሚያደርገው። ከዛ በኋላ ፈጣሪ የፈጣሪ ነገር ነው። ሰው ሲገኝ የሆነ ነገር ስታደርጊ ፈጣሪንም በድልሻል። ሁለተኛ ፈጣሪ፣ ሶስተኛ ሀገሪቱ ራሱ ወንጀል ተሰራበት። ማንም ሰው ያ ሁሉ ጎሳ ከዛ ወንጀል ውስጥ ድርሻ አለው። አንድ ሰው ሲጣላ ሲገደል እስከዛ ድረስ እስኪዳረሱ ድረስ ሸማግሌ የለም፣ የሱን በደል የሰሙ የለም። ሲጣሉ ለምን አላስታረቁም? ያ ሰው ሲሰርቅ ወይ የሆነ ነገር ሲሰራ ምንድነው ለስቆቱ ያደረሰው? ቤተሰቡ፣ ጎሳው የት ሄደ? ስለዚህ እያንዳንዱ ከአንድ ወንጀለኛ ጀርባ ህብረተሰቡ አለ። ለዛ ነው ህብረተሰቡ አብሮ የሚቸገረው። ደግሞ ያው ሰው ወንጀል ከሰራ በመሬትም ደም እንትን ሲል ፈጣሪ በሰውም በመሬትም ይቃወማል። ድርቅ ሊመታን ይችላል ብሎ የሚያስብ ህብረተሰብ ነው። ለምን? የሰው ደም በከንቱ ፈሶ ጉማ ሳያገኝ እውነቱን ሳያገኝ ከቀረ ፈጣሪ ይቃወመናል። እኛ እያለን እንዲህ ከተባለ ላዘንብልን ይችላል። የሆነ የተፈጥሮ አደጋ ሊመታን ይችላል። ለምን? ኃጢአት ተሰራበት። ከዛ ኃጢአት ውስጥ እኛም ድርሻ አለብን። ስለዚህ ያንን ነገር የመፈወስና ያንን ነገር በሰላማዊ መፍታት የህብረተሰቡ ግዴታ ነው። የዛ ተበዳይና በዳይ ግለሰቦች ብቻ አይደለም። ስለዚህ የግል ወንጀልም የለም፣ የግል ጀግንነትም ወይንም ጉብዝናም ብርቱነት የለም። ብርቱም ከሆንሽ ለጎሳሽ ነው፣ ለሀገሪቱ ነው። ወንጀለኛ ከሆንሽም ያ ወንጀል ሁሉ ከጀርባ ህብረተሰብ ማህበረሰቡ አለ ብሎ ነው የሚያምነው። አንተ አንድ ችግር እንኳን በዚህ ልክ ይፈታል ብለኸኛል ስርዓቱ። አዎ ሌሎች እንግዲህ ይሄንን ሁሉ ሲፈታ ኑትራል አድርጎ ምንድን ነው ከዛ ውስጥ የሚያጸዳው አጣትና እንትን ቅሙን ብቻ ነው።
ሰዎቹንም ንጹህ ያደርጋሉ። ይሄ ሁሉ ነገር ሲደረግ በነፃ ነው። አንድ ወጪ የለም። አንድ ያ ወንጀለኛ ለብቻው የሚያወጣ ነገር የለም። ጉማ ሲባል አሁን 100 ሺህ ቢባል ማለት ነው አንድ ብር ያ ሁሉ ጎሳ 100 ሰው ከያዘ ማለት ነው እያንዳንዱ አንድ ብር ነው የሚያወጣው። ያ ሰውዬ ስለገደለ ብቻ 10 ብር ማውጣት አይችልም። ሄዶ የመለመን ግን የራሱ ግዴታ ነው። 9 ገበያ ቆጥሮ የሰውን ቤት አንኳኩቶ እንዲህ በሰንሰለት ታስሮ ምን ብሎ ሄዶ የመጠየቅ የሱ ግዴታ ነው። ግን ከሁሉ ነው የሚሰበስበው እንጂ በራሱ አንድ ከዛ የበለጠ እንትን አይልም። ግን እጁን ሲያጸዳ አሁን እጅ መታጠብ የቆሸሸውን እጁ መታጠብ ከመታረ እሱ የራሱ ወንጀል ነው። እሱ በራሱ ይወጣል። የጉማን ግን ማህበረሰቡ ነው የሚያደርገው። አብሮ ነው ወንጀሉን የሰራው። እሱም እንደ አንድ ሰው ነው። 1 ብር ከደረሰው 1 ብር ነው የሚያወጣው። እንዳልከው አንድ ወንጀል ተሰርቶ ስርዓቱ በዚህ ልክ መፍትሄ ማምጣት ከቻለ ለሌሎችም ስርዓቱ መብት ሲሰጥ እናያለን እንሰማለን። እና ለማያውቀው ስርዓቱን የማያውቀው ሰው ምን ሲል ታዘብያለሁ እኔ ያረጀ ስርዓት ገዳ ስርዓት ያረጀ ስርዓት ነው ሲሉ ሰምቻለሁ። እና አንተ ምን ትላለህ? አንደኛውን ጥፋት በዚህ ልክ ትንተና ሰጥተህልኝ በዚህ ልክ ማህበረሰብና ጎሳን ማስታረቅ የሚችል ከሆነ ሌሎቹን ደግሞ ተንትነን ብናነሳ ብዙ ልትለን ትችል ይሆናል። እና ምን ትላለህ አንተ ለዚህ ምላሽ? በአንድ ቃል እንደ መጽሐፍ በሆነ ቃል ምን ብለህ ትመልስልኛል? በፕሮግራማችን ጥሩ ጊዜ እንዳሳልፋችሁ ተስፋ አድርጋለሁ። ፕሮግራማችን አላለቀም። ሳምንት ክፍል 2ን ይዘን እንቀርባለን። ፕሮግራማችን ስፖንሰር ማድረግ ለምትፈልጉ እነሆ በራችን ክፍት ነው። ምርትና አገልግሎቱን በማስተዋወቅ አጋር መሆን ይችላሉ። ሳምንት እስከምንገናኝ መልካም ሳምንት።